አርቴታ ትንሹን ልጅ እንደ አለቃ አላዘዘውም፣ ጠራው። በኋላም ከጨዋታ በኋላ እንደ አሰልጣኙ እንደተናገረው ማለት ነው ጫና በማያበዛ ምክር ብቻ ነው የመራው። ግባ፣ የምትችለውን ተጫወት፣ ጨዋታውን አሸንፍልን ያልኩት አለ። የኢንዱስትሪው ትልቅነት ውድ አድማጮች፣ የፕሪሚየር ሊግ ግዝፈት፣ የጨዋታው ክብደት። ማንቸስተር ሲቲ የሚባል ሞንስተር ደግሞ ቀጥሎ እኮ ይጫወታል። አርሰናል በነጥብ ርቆት እንኳን ስለ ሲቲ ያስባል። እንደዚህ ያለ ከባድ ምሽት ላይ 17 ዓመት ያልሞላው ልጅ እንዴ! ይሄን ኃላፊነት አቅልለን ካየድ ፕሮፌሽናል ፉትቦል አልገባንም ማለት ነው። በእውነት አልገባንም ማለት ነው። ስለ ፉትቦል ባናወራ ነው የሚሻለው። ገና ቅሪላ መግፋት ነው የሚመስለን ማለት ነው። ገና ድሮች በ1960ዎቹ አእምሮን ያለ ነው። ይሄ በጣም ከባድ ኃላፊነት ነው እና አንድም የአሰልጣኙ ውሳኔ እዚህ ጋር እምነት ጥሎበት 17 ዓመት ያልሞላን ልጅ እንደዚህ አይነት ለውጥ እንዲያመጣ ጨዋታን አሸንፍልን ብሎ ማስገባት እንደው ምን ያህል በችሎታው ቢተማመን፣ በልጁ ችሎታ ምን ያህል ቢተማመን። እዚህ ጋር ነው አርቴታን የምታደንቁት። እኔ እኮ የአርሰናል ደጋፊዎች አይ አርቴታ ይውጣ ይበቃዋል የሚሉ አሉ። አንዳንዴ ቡድን ነጥብ ሲጥል በእውነት ከልቤ ይገረማሉ። እነዛን እኮ 7-8 ዓመታት ከቻምፒየንስ ሊግ የራቁባቸውን ዘመናት እኮ ረስተዋል። ማን ነው ወደ ዋንጫ ተፎካካሪነት ያመጣቸው? ማን ነው ባለቤቶቹ እምነት ጥለውበት ከፍተኛ ኢንቨስትመንት ለተጫዋቾች ግዢ እንዲያውሉ ያደረገው? ማን ነው? ማን ነው የአርሰናልን አጠቃላይ ስታተስ በዚህ መልኩ የቀየረው? አርሰን ቬንገር የመጀመሪያዎቹ 6 ዓመታት ላይ ነው የቻሉት ይሄን ማድረግ። ከዛ በኋላ በዚያም በዚህም የፈለጋችሁትን ሰበብ ስጡ፣ አልቻሉም። ሰውየው ከዛ በኋላ 1 ዓመት ሁለተኛ ጨርሷል መሰለ ያው አንድ ነገር ግን በዚህ ተከታታይ የዋንጫ ተፎካካሪነት አልመለሱ። የመጀመሪያው 6 ዓመት የስ ቬንገር በብዙ ሬቮሉሽነሪ የሆነ አብዮታዊ የሆነ ተራማጅ የሆነ ለውጥ አምጥቷል። በመጨረሻዎቹ ዓመታት ግን በተለይ ከነ ቼልሲ አብራሞቪች ቼልሲ መምጣት በኋላ በአርሰናል ያው የኤምሬትስ ዕዳ ምን ሰበብ ይደረጋል? ኦኬ እንቀበለው፣ ችግር የለም። በመጨረሻዎቹ ዓመታት ግን ቬንገር እንኳን አልቻሉም። የአርሰናል ደረጃ እያሽቆለቆለ ሄዶ ከሳቸው መልቀቅ በኋላ ከትልቁ አሰልጣኝ ከሌጀንደሪው አሰልጣኝ መልቀቅ በኋላም አርሰናል በዚህ ተፎካካሪነት ደረጃ ላይ በዚህ ጥንካሬና በዚህ ከፍተኛ ተገማችነት እንዲመጣ ያስቻለው ይሄ ስፔናዊ ነው።